ሰላም ጤና ይስጥልኝ። ይህ ከዛ ወደዚህ ነው። እኔ ሰላም እባላለሁ። ቃል ኪዳን እኔ ህሊና እባላለሁ። ዛሬ እንግዲህ ያው የምናወራቸው ቶፒኮች this is our episode 2. Yes, we made it to episode 2. like የምናወራው እዚህ ሀገር መተን እንዴት ሰትል ማድረግ እንደምንችል እንዴት ማረፊያ መፈለግ ሬንቲንግ ቤት መፈለግ ምናምን የሚሉትን ነገሮች ቶፒኮችን ዛሬ ዲስከስ ለማድረግ ነው የተገናኘ ነው። so like we can share የራሳችንን ኤክስፒሪየንስ እዚህ ሀገር ስንመጣ መጀመሪያ ማንጋን ያረፍነው እንዴት ነበረ፣ ከዛ በኋላ ደግሞ እንዴት ነበረ ቤት ያገኘነው የሚለውን ነገር እንድንወያይ ነው። I don't know ቃልዬ አንቺ ስትመጪ እንዴት ነበረ? ፋሚሊ ነበረሽ አይደለ? yeah so I guess የሁላችንም ኤክስፒሪየንስ ይለያያል። እኔ ፋሚሊ ነበረኝ፣ ቤተሰብ ጋር ነው የተቀመጥኩት። guess similar stories ብዙ እንሰማለን። either like በጣም ቅርብ ቤተሰብ እህት ወንድም like ያክስት ልጅ ያጎት ልጅ ምናምን የሚመጣበት ሁኔታ አለ። ከዛ ደግሞ ማለት የሩቅ ዘመድም አንዳንድ ጊዜ ሰዎች ኦፈር አሁን አልተለመደም። ብዙ ጊዜ ቅርብ ዘመድ ጋር ነው ብዙ ጊዜ ሰው የሚሄደው። ድሮ ግን በቃ ይሄ በሰው የሚታወቅ ይሄ አሁን ስፔሻሊ ዲኤምቪ እንደዚህ ብዙ ባልነበርንበት ሰዓት ማለት ነው። በቃ ይሄ የጎረቤት ያክስት ልጅ ሊሆን ይችላል ምናምን እንደሱ እንደነበረ ነው የሰማሁት። but yes እኔ መጀመሪያ ስመጣ ቤተሰብ ጋር እህቴ ጋር ነው የተቀመጥኩት። yeah which is nice አይደል? አይ ነው እኔ ዩኒቨርሲቲ ነው የመጣሁት። ስለዚህ የነበረኝ ኦፕሽን በሄድኩበት ከተማ ላይ አይዘር የዩኒቨርሲቲ ዶርም የለውም፣ ለማስተርስ እና ለፒኤችዲ ተማሪዎች ዶርም የላቸውም። ስለዚህ የነበረው ኦፕሽን መከራየት ነው። ለመከራየት በጣም ኤክስፔንሲቭ የሆነ ከተማ ስለነበረ ብዙ አይነት ነገሮች ታሪኮች ተፈጥረው ኢንዳፕ ያደረኩት እኔ ፕሮፌሰር ጋር ነው ያመጣኝ። ዳይሬክትሊ ያመጣኝም ሳይሆን ግን እዛው ቲም ውስጥ የነበረ ፕሮፌሰር ነው። ቤዚካሊ ለ4 ወር እሱ ጋር ተቀመጥኩ። ከዛ ነው ትራንዚሽን ያደረኩት ማለት ነው። የኔ ኤክስፒሪየንስ ያ ነበር። እኔ ደግሞ ያው በመጣሁት በፊያንሴ ቪዛ ስለነበረ ያው I was privileged enough like ባለቤቴ ጋር ነው ያረፍኩት። so ግን እንዳለችው ቃልዬ ሁሉም ሰው የተለያየ አይነት ብዙ ሰው በተለይ እንደዚህ ቅርብም ሆነ ያልሆነም ሰው ያለው ሰው ሲመጣ የሚያርፍበት ቦታ አለ። ትንሽ ያው በዛ ጊዜ like የተለያየ አይነት ፕሮብሌሞችን በሉት ቻሌንጆችን ብዙ አይነት ነገሮችን ያው ሁሉም ልክ ስትመጡ አዲስ ነው ሁሉ ነገር እና ሁሉም ሰው ደግሞ ምንድነው ይሄ እንትን አለ መሰለኝ አይደል በቃ ኤክስፔክት ታደርጋላችሁ። ይሄ በቃ አይደለም መጠበቅ ሰው ሁሉ ነገር እንዲያደርግላችሁ ምናምን። ግን ሁሉም ሰው እዚህ ሀገር ያለ ሰው ሁሉም የራሱ ህይወት ስላለው ቢዚ ነው። የሆነ ያህል ድረስ ሊረዷችሁ ይችላሉ። ግን አብዛኛውን ነገሮች ራሳችሁ ፊገር አውት ማድረግ ያለባችሁ ነው የሚመስለኝ። ያው ኦፍ ኮርስ ላይክ ሌድ ያደርጓችኋል የሚያውቁትን ምናምን። ግን ያው እንዳልነው ላይክ ሶስታችንም አሁን በተለያየ ሁኔታ ስለሆነ የመጣ ነው የተለያየ አይነት ልምድ ነበር ያለው። ሶ ከዛ ያው የሆነ ያህል ድረስ ቤተሰብ ጋር ወይም ዘመድ ጋር ይቆይና ከዛ በኋላ ደግሞ ኔክስት ስቴፕ የሚሆነው ቤት ፍለጋ ነው። እና ቤት ፍለጋ በተለይ መጀመሪያ ስትሉ ትንሽ ቻሌንጆች አሉት። ልክ እንደ ኢትዮጵያ ምንድነው ይሄ ደላላ ወይም ሰው አናግራችሁ ቀጥታ ቤት አግኝቶ ግብት አይባልም እዚህና የራሱ የሆነ እንትን አለው ስቴጆች አሉት ማለፍ ያለባችሁ።
እና ላይክ የተለያዩ እንትኖች ናቸው so እኔ like አሁን ስለ ትራንዚሽን ነው የምናወራው አዲስ ትራንዚሽን ለሚያደርጉ ሰዎች ያው recommend እኔ ማደርገው in my personal experience is እዚህ ሀገር DMV DC Maryland Virginia አካባቢ የኛ ኮሚዩኒቲ ያበሻ ኮሚዩኒቲ አሁን እንዲያውም ሌላው ኢሚግራንት ኮሚዩኒቲ ከዛ ደግሞ አሜሪካኖች ራሱ እየነቁ ነው ብዙ ጊዜ የክፍላቸውን የማከራየት አለ የቤታቸውን ክፍል ወይ የኮንዶአቸውን ክፍል ወይንም ቤዝመንታቸውን የማከራይ ሁኔታ አለ ሶ ያ እንትን ላይ ይወጣል መጽሔት አለ የኛ ያበሾች ያ መጽሔት በጣም እንትን ነፃ ነው ኤኒ አበሻ ስቶር ተኪዶ ግራብ ማድረግ ትችላላችሁ እንቶ እዛ ላይ ሊስቲንግ አለ ማለት ነው መጽሔቷ ስሟን አትርፍ ነው and so አትርፍ ላይ ያው ብዙ የኛ ኮሚዩኒቲ ያለው either Virginia or DC or Maryland ነው Maryland Silver Spring አካባቢ ከዛ ደግሞ Virginia Alexandria Woodbridge Arlington አካባቢ ከዛ በኋላ ደግሞ DC ያው Northwest Northeast Southeast እዛ አካባቢ ነን ያለነው so ስራ ለስራ ይሆነኛል ብላችሁ እሱን አድቫይዝ ማደርገው ክፍል ስለሆነ የምትከራዩት and plus ከራሳችሁ ሰው ነው like I mean it's the Abasha community የምታውቁት ሰው ነው plus cash ነው and then like ይሄ ያን ያክል በኋላ ላይ ቀጥሎና ወራዋለን ይሄ ስለ ሊሲንጉ ምናምን ግን commitment ብዙ ጊዜ sometimes ማይኖርበት ሁኔታ አለ and affordable that's the most important thing transition ለሚያደርግ ሰው that's the best way ብያስባለሁ especially if you're like እኔ በበኩሌ ብዙ ገንዘብ ይዣ ስላልመጣሁኝ ለኔ በቃ በጣም easy ደግሞ ውድ ነው እዚህ አካባቢ especially እኛ እዚህ DMV area አካባቢ በጣም ቤት expensive ነው I don't know like compared to other states so ምንድነው አሁን ቃልዬ እንትን ያለችው ያው ለምሳሌ በተለያየ ምክንያት ባለፈው የመጀመሪያ ኤፒሶድ ላይ ለማውራት የሞከርነው ነገር ያው ብዙ ሰው የተለያየ አይነት አመጣጣለው so አሁን ለምሳሌ መጀመሪያ መታችሁ ወረቀታችሁ እስኪስተካከል አንዳንድ ነገሮች እስክትረጋጉ ድረስ አሁን ለምሳሌ ይሄ የካሽ ስራ ምናምን የሚባሉ ነገሮች የምትሰሩ ከሆነ like you have to like የሆነ ገንዘብ ይዞ ነው ከዛ በኋላ ወደ ምንድነው ሰው ይሄ ማለት ያላችሁን ገንዘብ ሁሉ ሬንት ላይ ለማውጣት ሊከብድ ይችላል so በተቻለ መጠን ብዙ ጊዜ አብዛኛው ያበሻ ኮሚኒቲ የሚያደርገው እንዳለችው ቃልዬ የራሳችንን ኮሚኒቲ ሰዎች አሉ የሚያከራዩና እነሱን መፈለግ ይሄ አትርፍ ማጋዚን ላይ ብቻ ሳይሆን አሁን ለምሳሌ አበሻ ሱቆች ላይ ራሱ አከራዮች ላንድ ሎርዶች ያስቀምጣሉ because አበሻ ሰው ብቻ የሚፈልጉ አከራዮች አሉና እነሱን ራሱ ትራክ አድርጎ ቤት መፈለግ ይቻላል አንዱ እሱ ነው ሌላው ደግሞ ያው ፎርማሊ ደግሞ ኦንላይን የምትፈልጉባቸው የቤት ዌብሳይቶች አሉ I don't know ህሉዬ አንቺ ጋር በምንድን ነበረ ቤት ስትፈልጊ የነበረው ሞር ቤት አንቲንግ ብዙ አበሻ ኮሚኒቲ የሌለበት አካባቢ ከሆንሽ ማለት ነው ስለዚህ ወደዛ ዴንቬሪያ ላይ እንደዛ ይሆናል አበሻ የሌለበት ቦታ ላይ ሲኮን ለኔ ትልቅ የነበረው እንትን ያው ከአክሰሱ ከቤት ማግኘት አለማግኘቱ ጋር በፊት የብሩ አማውንት ለምሳሌ የሚከፈለኝ 1500 ከሆነ 1100 የነበርኩበት ከተማ 1100 ዋን ቤድሩም አፓርትመንት ምናምን ይገኛል ለኔ 400 ብር 500 ብር ወይ 400 ብር ከተረፈኝ በቂ ነው መስሎ የታየኝ የነበረው 1100 ከፍላለሁ 400 500 ይተርፈኛል ለግሮሰሪ ምናምን በቂ ነው ግን ስፔሻሊ ብዙ ዩሮፕ ኖሮ የመጣ ሰው የዛ ትንሽ ኤክስፒሪየንስ ያለው ሰው ወይ ደግሞ ዳይሬክት ከኢትዮጵያ የሚመጣ ሰው ያው ኢትዮጵያ አሁን በ100 ብር ምናምን ምንም ማድረግ አይቻልም ግን
የብሩ ቫልዩ እኩል አይደለም። በ500 ብር ግሮሰሪ አፎርደብል አይደለም ስፔሻሊ ፋሚሊ ሆኖ ከተመጣ ስፔሻሊ ኦን ቶፕ ኦፍ ዛት አዘር በወር ነው የምትይው ሰደን ቢሎች ብዙ የሚመጡበት ሀገር ነው። አዎ በወር ለምሳሌ 1100 ቤት ስለሆነ የኔ ነበረኝ ሂሳብ እሱ ነበር 1100 ብር ቤት አገኘው 1600 ብር ነው 700 አንዳንዴ 800 ብር ይደርሰኝ ነበር። ስለዚህ በቃ 700 ብር በቂ ነው ብዬ አስብ ነበር። ያ ለብቻዋ እንደኔ ቤተሰብ ሳይኖራት የመጣች ሲንግል ተማሪ ለሷ ራሱ በቂ አልነበረም። ሌሎች ስራዎች እንድሰራ ነበረ። ስለዚህ አንዳንድ ጊዜ ብሩ ብዙ ነገራችንን መጀመሪያ እንደመጣን ቤት ኪራይ ላይ ኢንቨስት እናደርግና ያለን ገንዘብ በቂ ይመስለናል። ግን እዚህ ሀገር ስፔሻሊ አሁን ዴንቪ ኤሪያ ላይ በሌላም ቶፒክ ሌላ ሴሽኖች ላይ እናወራ ይሆናል። ሄልዝ ኢዝ ናት ከቨርድ አሜሪካ ነገር አትሊስት እኔ በነበርኩበት ስቴት። ስለዚህ አውት ኦፍ ፖኬት ነው የሚከፈለው። ዴንታል የማይታሰብ ነው። ዴንታል የአይ ኤግዛም ምናምን it's not even considered እንደ ሜዲካል ከዋን ሜዲካል ኢንሹራንስ ጋር እንትን አይደለም። ስለዚህ እሱ የብሩ ቫሉዌሽን ብሩ ምን ይሰራል 700 ብር ምን ያረጋል ወይ 100 ብር ምን ያረጋል ብሎ ለማወቅ በጣም ተቸግረኝ ነበር። ከቆየው በኋላ ነው ያወቅኩት። ሁለተኛው ግን የቤት ዲኤምቪ ላይ እንደዛ ይሰራል። ሌላ ስቴት ብትመጡስ ግን ቤት ስትፈልጉ በምን አይነት መንገድ ነው ቤት ልታገኙ የምትችሉት? given that ወይ አሳይለም ስታተስ ላይ ገና እዛ ላይ ተንደረደራችሁ ከሆነ ተማሪዎች ከሆናችሁ እና በሌላ በተለያየ ስታተስ መጣችሁ በቱሪስት ቪዛ ለምሳሌ ነን ኢሚግራንት ቪዛ ሞስትሊ ከተማሪ ውጪ የሚመጣ ሰው ቤት ለማግኘት the only way as far as I know ሁለት ስቴት ከዲኤምቪ ውጪ እንደኖረ ሰው ቤት ለማግኘት ዲኤምቪ ላይ የሚካሄድበት አይነት ሲቹዌሽን almost non-existent. This is Arizona and Utah. ስለዚህ ያለው this is Arizona and Utah. እና እንዲያውም ደግሞ ስፔሻሊ I think ትልቅ ከተሞች ላይ እንዲያውም ይሻል ይሆናል። ግን ስቴቱን ከዛ ደግሞ ሰበርብ በጣም ለየት ያለ ሰበርብ ዲስታንት ኤሪያ ደግሞ ሲኬድ it's even like I'm not trying to make the situation difficult ግን ሪያሊቲው that's why አበሻ ያለበት ቦታ አሲሚሌት ቢደረግ ኖሮ ባረግ ኖሮ ምናልባት በጣም ኢዚ የሆነ ነገር ነበርና ስለዚህ ከዲኤምቪ ውጪ ለሚመጣ ሰው አትሊስት እንደኔ ባልታወቀ ገና ፊገር አውት ባልተደረገ ስታተስ ላይ ከሆነ definitely try to assimilate into አበሻ ወዳለበት ቦታ እሱ በጣም ትክክል ኢምፖርታንት መጀመሪያ ስትመጪ ግን አሁን ላይክ ሌላው ዲስከስ ሌላው ማለት የፈለግ ቅድም እየጠየኩሽ የነበረው ህሉዬ ልክ አሁን ለምሳሌ አሁን ይሄ ሃንቲንግ ላይክ ኦፍ ኮርስ መጀመሪያ the first few months በየው ምንም አመትም ሊሆን ይችላል ያው ቤተሰብ ጋር ምንም ልትጠጊ ትችያለሽ። ከዛ በኋላ ቤት እንዴት እንፈልጋለን የሚለውን ነገር ነበረ እንትን እያለን ያለ ነው እና ምንድነው አሁን ምን አይነት ኦፕሽኖች አለን? ላይክ አሁን እንደዚህ ጋዜጣ አለ አሁን ያበሻ ኮሚኒቲ ያለበት ቦታ ላይ ይሄንን እናደርጋለን። ሌላ ቦታ ግን ደግሞ እንዴት ነው ቤት የምናገኘው የሚለውን there's no በቃ ሁለት ኦፕሽን ነው። አይ ኖ ላይክ አሁን what I'm saying is like አሁን ለምሳሌ ፌስቡክ ማርኬት ላይ ቤቶች ላይክ ማግኘት ትችያለሽ። ማለት እሱን እንዴት እንደሆነ ደግሞ ያው እንትን ፌስቡክ ማርኬት ላይ ማግኘት ይቻላል። ዚሎ ወይም ደግሞ ፍራግሊስት ማለት በጣም አሁን ኖርማሊ እነሱ ነገሮች በኋላ እንጽፋቸዋለን። እያንዳንዱ የት ዌብሳይት ላይ ማግኘት እንደምትችሉ እነሱ ነገሮች እንትን እንላለን። እኔ ፐርሰናሊ አንድ ሌላ ያየሁት ነገር አሁን እንደዚህ አፓርትመንት
this is like after you transitioned Yeah. እና apartment ምናምን ለመከራየት የሚፈልግ ሰው ካለ I would say like and experience ምን ነበረ እንትን ኮንዶ ኦነሮችን ኮንዶ የራሳቸው ኮንዶ ያላቸው ሰዎችን personally reach out ማድረግ like it's like an apartment ኮንዶች ብዙ ጊዜ ጥሩ ዲል ይሰጣሉ እነሱ more affordable የሆነ ምክንያቱም እዚህ አሁን ለምሳሌ like one bedroom is like 1700 like the Arlington Alexandria አካባቢ yeah 1700 1800 ከዛም በላይ እስከ 2000 I once got it for like 1500 ኮንዶ ነው በጣም ጥሩ area በጣም ጥሩ kept የሆነ area like personally condo owneroችን reach out ስታደርጉ this is not a company that owns the yeah personally condo owneroችን reach out ስታደርጉ እንትን ማለት ይቻላል የሆነ you can come into an agreement yeah ግን ያው በጣም rare scenario ነው ማለት ነው እንደዚህ ለማግኘት በጣም ትንሽ ከካብዳ it's rare but they're out there ግን ምንድነው አሁን ለምሳሌ ትንሽ ያው ከኢትዮጵያ ብዙ ጊዜ ለመጣ ሰው ትንሽ የሚከብደው በቀደም የሚያልኩት ብድግ ብለሽ ቤት መከራየታችን የሆነ አለስ እንደዚህ ያበሻ ምናምን ያለ ቦታ ልክ ቤት ስትከራይ ሪኳየርመንቶች አሉ ምን የሚጠይቁሽ ስለሱ ደግሞ ትንሽ ዲስከስ እንድናረግ ነው ቃልዬ ከዛ በፊት do you even advise ለምሳሌ ከኢትዮጵያ መጥቶ ኦኬ any pending status ላይ ያለ ሊሆን ይችላል ግን do you even advise fully rent አርጎ ሙሉ አፓርትመንት I mean if they're yeah ካለ yeah if they're why not yeah why not የአፎርዳቢሊቲ ጉዳይ እኮ ነው አሁን ሳስበው አሁን ራሴ በሰው በማየው በነበረው በራሴም ሀፕን ያደረገው ፔይ ስሊፕ የግድ በቂ መሆን አለበት ኢቭን ያ ላንድሎርድ አፕሩቭ እንዲያደርግሽ ያ አለ ግን እነዚህ ኦፕሽኖች ባሉበት ቦታ ቤስመንት መከራየት ኦር ሌሎች በጣም ቺፐር ኦፕሽኖች ባሉበት ቦታ አንድ ሰው ስፔሻሊ ሲንግል የሆነ ሰው ጥሩ ነው ወይ አፓርትመንት ኢቭን ራሱ የዛ ሰው ፐርፐዝ ማኒ ሴቭ ማድረግ ምናምን ከሆነ what do you advise አንቺ ምን I advise that in podcastቱን መጀመሪያ ላይ ገና አሁን ስንጀምረው ለዛ ነው ከዛ የጀመርኩት እኔ መጽሔቱን ሊስት ያደረኩት because እዛ ላይ ነው እነዚህ እንትኖች የሚገኙት affordable listingዎች ማለት ነው exactly so like definitely like ማለት you're going to be busy anyways መታችሁ እዚህ the first ማረፊያ ያስፈልጉት ነው ዋይተሩ ዋናው ማረፊያ እኔ ትዝ ይለኛል የመጣው ሰሞን ትሬን ውስጥ ነበረ በጣም ደስ የሚል እንቅልፍ መተኛ የመጣው አካባቢ ቤት ትዝም አይለኝም በጣም በቃ I'm always out working ለብዙ ሰዓታቶች and that's how it's gonna be ለተወሰነ ጊዜ ስለዚህ it only makes sense that you know I mean who am I to say የራሴን እንትን ነው ማቀው like በቃ ብዙ ሰው አድቫይዝ የሚደረገው መጀመሪያ ላይ በተሻለ መጠን የሊቪንግ ኮስታችሁን በተለይ መቀነስ because አብዛኛው majority expenseአችን እሱ ነው ምክንያቱም ይሄ አንደኛ ነገር ደግሞ ማለት ነው አሁን ለምሳሌ አፓርትመንት ምናምን ስትከራዩ ይሄ ሂደን ፊዎች ራሱ አሉ አሁን ለምሳሌ ዩቲሊቲስ የመብራት ውሃ ምናምን 1500 1700 ተብሎ መብራት ውሃ እና ኢንተርኔት ምናምን ራሳችሁ ወደ 2000 ብር ይሄዳል ነገር ማለት ነው እንደዛ ያለ ነው አዳፕ የሚያደርገውና so like advisable የሆነው መጀመሪያ ላይ ብትችሉ ሩሜት በሩሜት መጀመር በአንድ ክፍል እያላችሁ ወደ ቤዝመንት ምናምን ስቴፕ ባይ ስቴፕ ገንዘብ ሴቭ ብታደርጉ ከዛው ወደፊት like help ያደርጋል ነገር በሚለው ማለት ነው I think ግን እኔ ሳስበው እሱ ነገር በምን ዲተርማይንድ ይሆናል በሚመጡት ሰው አሁን ለምሳሌ ያንግ ሆኖ ሲመጣና ሰው in their 30s 40s ሆነው ሲመጡ
ሩሜት የሚለውን ኮንሰፕት ብዙ የመቀበል እንትን አለ አይደለ the flexibility ፕራይቬሲ መፈለግ ምናምን እንትን እያለ ነው የሚሄደው እና ዴፊኒትሊ ቦዘርድ የሆኑ ሰዎች ፐርሰናሊ ያውቅ ነበር እኔም አሁን በዚህ እድሜ መጥቼ ሩሜት ጋር ኢንዳፕ ባረግ I would definitely be bothered እና እሱም አለ የትኛው የህይወት ስቴጅ ላይ ናችሁ እንትን ነው እኔ ለኔ የሚታየኝ ምንድነው it's more of like ትንሽ ጊዜ ነው everything is a stepping stone አይደል ምንም ነገር ባንዴ ይጀዘላል እሱ ነው የኔ ነገር የሆነ ሰዓት ላይ እኮ in 2-3 months 4 months ሊሆን ይችላል ሌላ በጣም ቶሎ ነው ትራንስፎርም ያደርጋል እኔ በጣም አፕሪሺየት ማደርገው እዚህ ሀገር like ይሄ እንደ ኢትዮጵያ ኮንስታንት የሆነ ነገር ላይ አትቆይ ሁሌ የሆነ መሻሻል ላይ ነው ራስሽ as long as you work you hustle እና ስራ እስከሰራሽ እና ራስሽን እስከለወጥሽ ድረስ ነገ ዛሬ like ይሄንን ወር አንድ ክፍል ውስጥ ካገኘሽው in a few months ደግሞ በጣም ፋንሲ የሆነ አፓርትመንት ውስጥ ልታገኝ ትችላለሽ ግን it's all about the timing ትንሽ እንዴት ነው ያው ኢትዮጵያ ስለ ቤት ያለን እንትን አለ አይደለ ምንድነው የሚባለው ኮንሰፕት like በቃ በጣም like አንዴ የሆነ ቤት ስናገኝ you stick with it like ኢትዮጵያ ብዙ ጊዜ እንደዛ ነው እዚህ ግን እንኳን rent እና ምናምን even own አድርጋችሁ ቤት በጣም ትገላበጣላችሁ ስለ owning a house ምናምን ደግሞ ያው ወደፊት አንድ ሌላ ኤፒሶድ እንሰራበታለን ዛሬ more renting እና for sure እና ምንድነው አሁን ወደ በቃ ሆይ ኦሬዲ በቃ እንደዚህ በሩሜት እና ምናምን የሚለውን አወራን አሁን ወደ ሄ እንዴት በቃ ለምሳሌ if a person like እንደዚህ ቤተሰብ ይዞ ከመጣ ወይ ብዙ ሆኖ ወይ ደግሞ ምናምን ወደ ሄ አፓርትመንት ኮምፕሌክስ ወይ ኮንዶ or ደግሞ ፉል ሃውስ ረንት ለማድረግ የሚያስብ ሰው ምን አይነት ፔፐር ወርክ ያስፈልገዋል ምን አይነት ፋይናንሻል ካፓሲቲ ያስፈልገዋል የሚለውን ነገር ትንሽ ዲስከስ ብናደርግበት ደስ ይለኛልና በቤተሰብ ይዞም ለሚመጣም like በቃ እንደዚህ አሁን some people like የራሳቸው እንደዚህ አፓርትመንት ምንም ኮንዶ ምንም መከራየት ለሚፈልጉ ሰዎች ምንድነው ኤክስፔክት የሚያደርጉት like ዝም ብላችሁ ብር ስላላችሁ you cannot rent it like አይደለ እዚያ ጋር አንደኛ መስፈርቶች አለ ሊዝ አለ ያው የኢትዮጵያም አለ መሰለኝ አሁን ኢትዮጵያ ስትከራይ ኮንትራክት የምትፈራረሚያት ሊዝ ፔፐር አለች ሶ እዛ ላይ ቢጠይቋችሁ ነገሮች አሉ አንደኛው ጥያቄ ምንድነው ክሬዲት ስኮር የሚል ነገር አለ በተለይ ትልልቅ ቦታዎች እና ትልልቅ ቤት የምትከራዩ ምናምን ከሆነ ማለት ነው ምን አይነት ክሬዲት ስኮር አላችሁ ክሬዲት ስኮር ማለት ያው እዚህ ሀገር like ትራንዛክሽንስ ባደረጋችሁ ቁጥር ቢልድ የምታደርጉት እንትን ነው ምንድነው የሚባለው ፖይንት ነው ሶ እሱ አንደኛ ነገር ይታያል የሆነ የሚፈልጉት ከሆነ እስከሆነ የሚሉት ነገር አለ እሱን ማሟላት አለባችሁ በመቀጠል ደግሞ do you have a job like ስራ አላችሁ ወይ ምን አይነት ስራ አላችሁ ምን ያህል ነው ደሞዝ የምታገኙት ማለት አሜሪካ ምንም ነገር የሚደበቅ ነገር የለም ሁሉሽም ደሞዝሽን ምንሽን ሁሉ ማሳየት አለብሽ በቃ ኢንካም ይሄ ነው እና ይሄንን ቦታ አፎርድ ማድረግ እችላለሁ ማለት አለብሽ እሱን አንደኛ ነገር ይሄ በቃ ልክ ደሞዝ ስትቀበሉ ያለ የ3 ወርም ሊሉ ይችላሉ የ6 ወርም ደሞዝሽን ማየት እንችላለን ምናምን የሚሉት ነገር አለ እሱ ያስፈልጋል ከዛ በኋላ እሱ ደግሞ ብር በቂ ካልመሰላቸው የሚያከራዩአችሁ ሰዎች ኮሳይነር ሌላ ደሞዝ ያለው ሰው አንድ ላይ አጣምራችሁ ማስፈረም አለባችሁ የሚባል ነገር አለ እሱን እንደዛ አድርጋችሁ ኢቭን ደግሞ ሌላው ደግሞ በመቀጠል ባክግራውንድ ቼክ ደግሞ የሚባል አለ እዚህ ማለት ነው ማለት እናንተ ከዚህ በፊት የነበራችሁ የሬንቲንግ ኤክስፒሪየንስ ሂስትሪውን ማወቅ ይፈልጋሉ ጥሩ ቴነንት ነበራችሁ ጥሩ ተከራይ ነበራችሁ ወይ የሚለውን ነገር ማየት ይፈልጋሉ
እና ያ ሁሉ እንደ ቼክሊስት አስቀምጣችሁ ነው ከዛ በኋላ ነው እኔ ይሄንን ቤት መከራየት እችላለሁ የሚለውን ነገር እንትን የሚባለውና ያ ስናወራው ምናልባት ቀላል ሊመስል ይችላል ግን ለአብዛኛው ሰው ከባድ ነው ባንዴ የሚመጣ ነገር አለ ክሬዲት ስኮር ባንዴ የሚመጣ ነገር አለ ደሞዝ የ3 የ6 ወር ባንዴ እስክታገኙ ድረስ ቤት ለማግኘት ሊከብድ ይችላል እና ይሄ ሁሉ ነገር አለ ከዛ በዋን ላስት ታይም ደግሞ ማለት ነው አሁን ለምሳሌ የ1500 ብር ኦኬ ነው ላይክ 1500 ብር አለኝና ቤት ልከራይ ስትሉ 1500 ብር ብቻ አይደለም የምትከፍሉት ዲፖዚት የሚባል ደግሞ ነገር አለ አይደለ ሶ ዲፖዚት ማለት if አሁን ያንን ቤት ስትከራዩ ወይም ትታችሁት ለመውጣት ስታስቡ ቤቱ እንዳለ እንደነበረ አስረክባችኋለሁ የተፋቀ ነገር የተሰበረ ነገር ምናምን ካለ ከዛ ካስገባችሁት ገንዘብ ላይ ነው የሚቆረጠው ማለት ነውና ይሄ ሁሉ ነገር አለና ቀላል ይመስላል ግን ሁሉም ሰው የሚያልፍበት ነው ግን በቃ አዌር ሆኖ ኦኬ ቤት ለኦኬ እንደዚህ አይነት ትልቅ ቤት ወይም ደግሞ አፓርትመንት ኮንዶ ምናምን መፈለግ ስትጀምሩ እነዚህ አይነት ነገሮችንም ማሰብ በጣም ያስፈልጋል like I don't know ሌላ የረሳሁት ነገር ካለ ነቃልዬና ህሉ መጨመር ትችላላችሁ አብዛኛውን ነገር touch አድርገሻል like Sally I don't think I'm going to add anything else ግን በጣም ማለት ትራንዚሽን ስታደርጉ እውነት ለመናገር ብር ይዞ ለሚመጣ ሀብታም ለሆነ ሰው I really don't know process እንዴት እንደሆነ let's say like a millionaire አካባቢ የለም so I really don't know ቤት ሲገዙ እንዴት እንደሆነ አላውቅም or you know ያው በተወሰነ ገንዘብ መተው ነው ብዙ ጊዜ ትራንዚሽን ሲያደርጉ ያየሁት እንጂ ፕሮሰሱን አሁን ገብቶሻል ባለ ሀብት ከሆነ ያየው ያለው I don't have that information like እዚህ ሀገር መተው መኖሪያ ቤት ገዝተው ምናምን አሉ ባይዘው አሉ መተው ገዝተው ምናምን በጣም like ብዙ አሉ ብዙ ሰዎች ሬንት ምናምን ግን I don't know እንዴት እንደሆነ እሱ ፕሮሰስ ግን በተረፈ I think you touched most of it በጣም important ነው የሚባሉትን ነገሮች just another thing is like እዚህ መታችሁ like people might have expectations right like cosigners ምናምን it's በጣም ከባድ የሆነ ፕሮሰስ ነው ይሄ ምንድነው ኮሳይነር ተያዥ ነው ተያዥ ማለት ነው ተያዥ ምናምን ትልቅ ሪስፖንሲቢሊቲ ነው ለዛ ሰው ለእናንተ ተያዥ መሆን ምክንያቱም ተያዥ ሲኮን እነሱም የራሳቸውን I am responsible ለነዚህ ያሉ ነው አይደለ ስለዚህ ክሬዲት ስኮራቸውን አፌክት ምናምን የሚያደርግበት ሁኔታ አለ እኔ in my experience ማለት ነው ከባድ ነው በጣም ለማንም ሆን አይቻልም you have to really know that person አለበለዚያ አላደለ you don't know what you're getting yourself into like spending habit የዛ ሰው ላይ ታወቅ ይችላል እንዴት ነው financially responsible ነው ወይ በቃ ሰውየው በደንብ ሊታወቅ ይገባልና ብዙ ጊዜ በእኛ ኮሚኒቲ ላይ የምናየው ነገር ምንድነው ወደዚህ ትራንዚሽን ይደረግና አሁን ጓደኛ ምናምን ኤክስፔክት ይደረጋል ወይ በቃ ይሄ አላደለ በቃ የሩቅ ሰው ምናምን ኤክስፔክት ይደረጋል or ማለት like መረዳዳት መረዳዳት ጥሩ ነው ግን ያው you know like ምንድነው ያ ሰው ምንድነው አልችልም ቢል ወይ ምናምን ብዙ እንትን አትበሉ ብዙ ነገር ይሄ ከእንትን ሳይሆን ምክንያቱም አብሮ ተያይዞ ብዙ ነገር ስለሚመጣ
ያው ብዙ ሰው ይፈራል፣ ግን ያው ብዙ ሰው ደግሞ እንትን ይላል ይረዳል። ቅድም ያልሽውን ክሬዲት ስኮር ያልሽውን ነገር አፌክት የማድረጉ ሁኔታ አለ። ለዛ ነው ተያዥ ሲኮን ፋይናንሻል ሊያቢሊቲ ነው እንጂ ሌላ ምን አይነት ሪስክ አለ ተያይዞ? ለምሳሌ እነዛ ሰዎች ካልከፈሉ ነው እንጂ ማለት ያው ዴፊኒትሊ አሁን ፋይናንሻል ያው ያ ሰው አሁን ተያዥ የሚባለው ሰው ምን ያህል ደሞዝ እንዳለው ማስገባት አለበት። ያው በቃ አቅም እንዳለው ማለት ነው። እሱ ገብቶኛል። ለራደላ ታሊ ፋይናንሻል ተያዥ ኮሳይነር ሲኮን ወይ ተያዥ ሲኮን ያ ሰው ፋይናንሻሊ ሪስፖንሲብል ነው አይደለ? yes just in case የተከራየው ሰው ካልከፈለ which affects credit score ምናምን just in case ግን እኔ እሱ ላይ እውነት ለመናገር በጣም የሚደገፍ ነው። እኔ መረዳዳት አለ። ግድ ነው። ለምን በጣም እኔ አሁን ኮምፕሊት ስትሬንጀር ነው ቤት ላይ ሊሆንልኝ የነበረው። እኔ ቤቱን ታውቁት መኪና ላይ ያው ዘመድ ሊሆነው ግን ዞሮ ሳስበው ሁላችንም እንትኑን ኮንሲደር ባረገ መልኩ አሁን ለምሳሌ ቤቱን ያሰው አንደኛ የሰውየው ሪስፖንሲቢሊቲ ወስነዋል። በጣም ከባድ ዲሲዥን ነው አክቹአሊ ተያዥ መሆኑ። እሱ ነው ለማይታወቅ ሰው ያልነው ለዛ ነው። እሱ ነው ትንሽ ከባድ ሊሆን ይችላል እና ሰው እምቢ ካላችሁ ብዙ አንደርስታንድ ለማድረግ መሞከር ነውና የኛ ካልቸር ብዙ ጊዜ መቀያየም ምናምን ሊኖረው ይችላል። ለምሳሌ መኪና እኔ አሁን ባለኝ አክቹአሊ ሲንግል ሲኮንና አሁን አግብቶ ሲሆን ሰው ሲያገባ ያኛውንም ፓርትነር ነው የሚያማክረው። ሰፊ ዲስከሽን ነው። ግን አሁን ዝም ብዬ ራሴን ሳስበው ብቻዬን በሆን I would ለምሳሌ ያ ሰው ሪስፖንሲብል ነው ኦኬ አውቀዋለሁ ኦኬ ከዛ ድንገት ሳይከፍል ትቶት ቢወጣ ያንን ቤት ለመክፈል የምችለው ባካፕ ማን ያለኝ ወይ ዋሬቨር አሁን ያን ዶር ሳይከፍል ትቶት ቢወጣ ወይ ቤቱን ዘግቶ ጠፋ ቢባል ያንን ማድረግ እችላለሁ ወይ የሚለውን ፋይናንሻል ባካፕ ካለኝ then I would do that። ከዛ ግን የመኪና ኮሳይነር ግን ሲኮን I think በጣም ትልቅ የሆነ ፋይናንሻል ስታቢሊቲ ያ ሰው ሊኖረው ይገባል just in case because ፕራይሱ ደግሞ ስለሚለያይ እዛ ላይ ያለው ማለት ነው። ቤዚካሊ ወደ በሺዎች ስለምናወራ ቤት ግን it's like 1700 2000 ምናምን ያ ሰው አንዱ የሁለት ወር ካልከፈለ ሴቪንግ እንዴት ነው just in case that happens የሚለው እንትን ይላል እና ሰዎች ብዙ ጊዜ ያንን ኮንሲደር አሁን ለኮምፕሊት ስትሬንጀር አሁን መቼለት የነበረው ታሪክ ለኮምፕሊት ስትሬንጀር ተያዥ ሆኖ አመጣው ኮሌጅ ልጁ አቋረጠው ትምህርቱን it was in thousands probably ወደ 20 ምናምን ሺህ ብር ነው። ስለዚህ ስቲል ዴፕት ውስጥ ነው ልጁ ትምህርቱን አቋርጧል። ሰውየው ነው እንትን ማለት ያለበትና የሚበረታታ እንትን ነው ግን at the same time ደግሞ ምን ያህል ስቴብል ነው የሚለው ነገር ለዛ እኮ ነው መጀመሪያ ያለው ቢቻል ቁጭ አረግ በአቅማችን ብቻ እንትን ማለት ነው። ቢቻል የሚያስጠጋን ሰው ጋር እስከ በእግራችን መቆም እስከምንችል መቀመጡ በጣም የብልህ አይዲያ ነው ብዬ ነው ማስበው። ግን ከዛ በኋላ ግን በቃ የራሳችሁ ነገር ደግሞ ከፈለጋችሁ ደና የሆነ ላይክ ስራ እስክታገኙ ወይ ምናምን ማድረግ ያለባችሁ ነገር ምንድነው እንደዚህ አበሻ ኮሚኒቲው ላይ በሩሜት ወይም ደግሞ እንደዚህ ቤዝመንት እየፈለጋችሁ ወረድ ባለው ዋጋ ያለንበት አካባቢ ይሄ ዲኤምቪ ያለበት አካባቢ ወረድ ብላችሁ በትንሽ ገንዘብ ቤት መከራየት ትችላላችሁ ነው። አይኑ ለሱ ለኛ አይሆነንም እንደዚህ አይነት ነገር አንፈልግም ደግሞ ለምትሉ ከሆነ እነዚህን ስቴፖች ማሟላት ከቻላችሁ ወይም እንደዚህ ኮሳይንም ወይም ሊዝም የሚፈርምላችሁ ሰው ካገኛችሁ ምናምን ያዛኔ ደግሞ ወደዛኛው ስቴፕ መሄድ ይመከራል ነው በቃ ብዙ ጊዜ ማለት ነው። ሁሉ እና አንቺ የነበርሽባቸው ስቴቶች ራሱ I'm sure ይሄ ፌስቡክ ማርኬት ፕሌስ ክሬግሊስት ዚሎ አንድ ክፍል ምናምን ያከራዩ ይኖራሉ። ያ በሩሜት አሉ እንትን ሲንግል ማለት ነው።
ያ ላይክ በጣም አለ ምክንያቱም ሩሜት ምናምንም አለ እንደውም ደስ የሚለው እዛ ጋር በጣም እንደውም ላይክ ያለው ስፔሲፊክ ይሆናሉ እኔ የምፈልገው ሴት የሆነች ቴናንት እንደዚህ ሆናል ምናምን ይላሉ ወይ ምን የምፈልገው ወንድ እንደዚህ ውሻ የሌለው ወይ እንስሳ የሌለው እያለ ብቻ ይቀጥላል ብዙ እሱ ጋር ግን ስንመጣ ሴፍቲ ኢሹ Okay, I don't want to jump busy ግን let's talk about safety. Yes. አይደለ ሴፍ ነው ወይ አሜሪካን ሀገር ከሩሜት ጋር ለመኖር ምን አይነት ነገሮችን especially if ሩሜት ኦፕሽን ከሆነ then ምን አይነት ሩሜቶች ዩዝ ማድረግ አለብን ምን ነው ሉክ ማድረግ ያለብን ምክንያቱም ጋራንቲ ብዙ የለም አይደል ለሴፍቲ if something happens to you something happens yeah like አሁን ስለ ሩሜት ያልሽው ነገር ማለት ነው አሁን ለምሳሌ ሴቶች ከሆናችሁ ሴት ሩሜት ያለው ይመረቅ እንዳልሽው የሴፍቲ ሁኔታ እንትን ይባላል እና አሁን ሩሜት ብዙ ጊዜ ሲባል ምንድነው አንድ ላይክ ያው ትንሽ በግልጽ ለማውራት የራሳችሁ ክፍል ይኖራችኋል የራሳችሁ መኝታ ቤት ይኖራችኋል አንዳንዴም የራሳችሁ ሽንት ቤትም መጸዳጃም ቤት ሊኖራችሁ ይችላል ግን ደግሞ ይሄ ኮመን ሼር የምታደርጉት ቦታ ይኖራል ልክ እንደ ኪችን ሊቪንግ ሩም ምናምን ሼር ታደርጋላችሁ ያ ነገር ደግሞ የራሳችሁ ይሆናል ነገር ሶ ምንድነው ብዙ ሰዎች ሊከብዳቸው ይችላል አሁን ለምሳሌ ይሄ ሼርድ ስፔስ ላይ ኪችኑን እንደፈለጉት ለመጠቀም ስፔስ ላይ ሰጧቸው ብቻ ያው አንዳንዴ ታፍ ሊሆን ይችላል ግን ብዙ ጊዜ የተለመደ ነገር ስለሆነ እዚያ ጋር ሁሉም የራሱን ስፔስ ጠብቆ በትክክል እንትን ይላሉ ምክንያቱም ዋናው የራሳቸው እነሱ የተከራዩት ያቺ የራሳቸው ቤድሩም ናት እንጂ ያ ሼርድ ስፔሱ አብራችሁ ስለምትጠቀሙ ሜክ ሹር ላይክ በቃ ኪችኑን አጽድታችሁ በየቦታው መመለስ እቃችሁን በየቦታው እንትን ላለማለት ምናምን አላለ ኮንፍሊክቶችን በጣም ኢምፖርታንት ኮንፍሊክቶችን ላለ መጨመር በቃ በተቻለ መጠን የራሳችሁ ነገር አድርጎ ከዛ በኋላ እንትን ማለት ትችላላችሁ ማለት ነው አንዳንዶቹ ደግሞ አሉ ኩክም ሳያረጉ ምናምን ለማደሪያነት ብቻ የሚፈልጉ አሉ so you might have like the chance like ሁሉ ቤት የናንተ ሊሆን ይችላል ይሄም አለ እና ብዙ አይነት እንትኖች አሉ ፌስ የምታረጓቸው ነገሮች አሉ እሱ ያው የሚጠበቅ ነገር ነው ማለት ነው ግን አሁን ለምሳሌ ቤዝመንት አፓርትመንት ግን ይሄ ቤዝመንት ስትከራዩ ግን ብዙ ጊዜ የራሳችሁ የሆነ ስፔስ ነው የሚኖራችሁ በራሳችሁ ነው ሁሉ አንድ ነገር ሼር ልታረጉ ትችላላችሁ ግን አብዛኛው ስፔስ የራሳችሁ ነው የሚሆነውና ሞር ይሄ ፐርሰናል ነገር አሁን እንዳልሽው the more we get older like የራሳችን የሆነ ስፔስ እንፈልጋለንና በጣም ለእንደዛ ለሆነ ሰው የሚመረጠው ቤዝመንት አፓርትመንቶችን ብትከራዩ it's more advisable ነገር እና I don't know like during your rent time የገጠማችሁ ነገር ምናምን ካለ you can also share I maybe እንትን ስፈልግ ነው rent ለማድረግ ስፈልግ ነው እንዳጋጣሚ like it's been a blessing እስካሁን አይደል ጥሩ ነው ግን rent ለማድረግ ስፈልግ እኔ ከብዙ ጊዜ ከኮሚኒቲ አልወጣም አበሻ ኮሚኒቲ ያው በቃ እንትን ነው የምከራየው ቤዝመንት like one bed ልክ እንደ ምንም ማለት አይለይም በቃ one bedroom it's like a one bed sunlight አለው በቃ በጣም privacy የምፈልግ ሰው ስለሆንኩኝ በቃ I live alone and everything እና በቃ I have everything I need ግን ብዙ ሰርች አድርጌ ነው ያው ያገኘኋቸው እነዚህን መኖሪያ ቦታዎች but in my search በጣም አንዳንዴ like ይሄ የሳኒተሪ ችግር አለ አንዳንድ በቃ አይረሳኝም አንድ ቦታ ስፔሻሊ ሄድኩት
oh my goodness like ሰዎች already አሉ ቤት ውስጥ እና I don't think he even spoke with them እኔን ለማሳየት ይወስደኛል እና I remember በቃ ከሩቅ ማለት አየሁ በዛ ላሽ አይቻል I know yeah it was so bad and then fair አልነበረም ሁላ ፕራይሱ ላይ ማለት ነው በቃ አንዳንድ ሰው ቤት በጣም desperate እንደሆንሽ ያዩና ዋጋ የመጨመር ነገር doesn't matter you know አበሻ ሆንሽ አልሆንሽ ይጨምሩታል ወደ ላይ like ማርኬቱን ያላገናዘበ ማለት ነው so እንደሱ አይነት ነገር አለ አትሸወድ በደንብ አንድ ቦታ ብቻ ማየት አይደለም በደንብ ማየት ነው የሚያስፈልገው I think እኔ እንደ ምናልባት ይሄንን የሚያየው ታርጌት ኦዲየንስ እንደ ቴክ አዌይ አሜሪካን ሀገር ስንመጣ ኤክስፔክቴሽን ከማንም ኤክስፔክቴሽን ራስን ነፃ ማድረግ አንደኛ ብዙ ሰው ቢኖረን ማንም እንደሌለን ሆኖ መምጣት ጭንቅላታችን እንደዛ ማሳመን ከዛ ደግሞ ሼር ባረግንበት ስፔስ በተጠጋንበት ስፔስ ያ ሰው ሪሊ ግዴታ ሳይሆን በውዴታ ነገሮችን እንደሚያደርግ ፐርሰናሊ እኔ ኮምፕሊት ስትሬንጀር ነው ያስጠጋኝ ስፔሱን ሼር ያደረገኝ እና which American ነገር it's not a joke you could end up in the street ቤታ ተሻው ለምሳሌ አንድ ፔቼክ even now አንድ ፔቼክ ከለለ በጣም one paycheck away ነው most society ያለው ስለዚህ እንኳን ኢሚግራንት ሆነን ስለዚህ መጀመሪያ ስንመጣ በጣም ሰዎች በውዴታ እንደሚያረጉልን አውቀን ጊዜ እንደሚያልፍ አውቀን በመኖራችን እነሱንም ረድተን ምክንያቱም በጣም ከባድ ነው ኑሮ እነሱንም ረድተን ስፔስ ሼር ካረግን ክሊን አድርገን ማብሰል ካለብን አብስለንላቸው ግልጋሎት ሰጥተን የእነሱንም ህይወት ኢዚ አድርገን ባለንበት ሰዓት ትራንዚሽን ለማድረግ መሞከር በጣም ኢምፖርታንት ቴክ አዌይ ለኛ ሶሳይቲ ፕሮባብሊ እኛ ታች የምናረገው ታርጌት ኦዲየንስ እኛ በመጣንበት አመጣጥ በተለያየ መንገድ ሊመጣ የሚችል ፕሮባብሊ በዘመድ ያለ ዘመድ ቢመጣ ኦዲየንስ ይኖራልና ኢምፖርታንት ቴክ አዌይ ያ ነው እና ትራንዚሽን ይደረጋል በትራንዚሽን ታይሙ ግን ሰውን አክብሮ ተግባብቶ ስፔስ ሼር ካረግን ፕራይቬሲውን ጠብቆ ንጽህና ጠብቆ የዛን ሰው ላይፍ ኢዚ ለማድረግ ሞክሮ ማለፍ በጣም ኢምፖርታንት ነው በጣም that's like በጣም ኢምፖርታንት ነው ዘመድ ሆነ ጓደኛ ሆነ የሩቅ ሰው ሆነ ስትሬንጀር ሆነ ማለት በጣም ትልቅ ነገር ነው ያ ሰው ስፔሱን ሲሰጣችሁ ፋይናሊ ማለት የምንፈልገው ነገር hope like this helps like የነገርናችሁ I don't know ማለት በሁሉን ነገር ታች ማድረግ በጣም ይከብዳል በአንድ ኤፒሶድ እያንዳንዱ ነው ለፊት and if you have any questions like please comment አድርጉ comment subscribe and like we are more than happy to answer your questions so ያልናቸውን ደግሞ every like house መፈለጊያ ቦታዎችን ምናምን ከታች እናስቀምጥላችኋለን በሚቀጥለው እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ ባይ